በቂ ደሞዝ ያለው የናዝሬቱ ኢየሱስ ጋር ኪሳራ የለም። አሜን አሜን። ኪሳራ የለም። አለቅልቄ ደፋው በኢየሱስ ክርስቶስ ስም ሕዝብ እያየ ይከፈላል ይከፈላል። እኔ እግዚአብሔር ሰው ከሆንኩ እግዚአብሔር በሚያስገርም ሰርፕራይዝ እግዚአብሔር አንዳች መሸፈኛ አነሳለሁ፣ አንዳች ተግዳሮት አነሳለሁ። እስኪ አሜን ብሏል። ቢዝነሳችሁን የከደነ፣ አገልግሎታችሁን የከደነ፣ ቅባታችሁን የከደነ፣ ነገራችሁን የዘጋ መንፈስ ይነሳል። እግዚአብሔር ብሎኛል። በእነዚህ 3 ቀን እግዚአብሔር መሸፈኛ አነሳለሁ። ቅባት ይወጣል እዚህ ምድር፣ ቅባት ይወጣል እዚህ ምድር። ቅድም ፓስተር ሲነግረኝ ነበር ከዚህ ምድር ነዳጅ ይወጣል ብሎኝ ነበር። አሁን ደግሞ ከዚህ ምድር ዘማሪ ይወጣል። የበሳታላባች ከዚህ ምድር የሆነ ቅባት ያለው ሰው ይወጣል። ወፈር ያለ ሰው ይወጣል። ሃሌሉያ። አስተማሪዎች መገለጥ ይጀምራል። ነቢያቶች መገለጥ ይጀምራል። ፓስተሮች መገለጥ ይጀምራል። ይኸው ዛሬ የተናገርኩ ነው። ላይ አንዳች የከደነ ፍርሃት ከላይ ላይ ይነሳል። ዞር ብሎና ባንቺ በሏት ነገር ያለ ወይ ታከችላል። ባንተ ነው በሉታል። ሌላ ሰው እንዳትጠቆም በሉታል። ባንተ እግዚአብሔር ሊሰራ ተነስቷል። ባንተ እግዚአብሔር ሊሰራ ተነስቷል። ነገሩት ባንተ እግዚአብሔር ሊሰራ ተነስቷል። እስኪ አሜን ብሏል። ቁጭ በሉ። ኢየሱስ ጌታ እግዚአብሔር ሃሌሉያ ስሙ ይባረክ። ስለዚህ ዞር በሉና እግዚአብሔር ሃሌሉያ አንተን ሲወልድ ዓላማ አለው በሉት። ዓላማ አለው። ፕሮግራም አለብህ። አጀንዳ አለብህ። የእግዚአብሔር ሐሳብ አለብህ። አሜን ብሎ አንድ ባክ አሁን አይደለም እግዚአብሔር የማያውቀው ከእናት ማህፀን ጀምሮ ለእግዚአብሔር ለይቷል በሉት። አሜን አሜን። ስሙኝ አንድ ቴስቲሞኒ ልመስክርላችሁ። ዝም ብዬ ወደ መንፈሱ ገባው። ኢየሱስ ጌታ ነው። አሜን ብሎ እስኪ ይኸውላችሁ እኔ የተወለድኩት ጎንደር ነው። የአደግኩት ደግሞ ሐረር ነው። የተወሰነ ትምህርት የተማርኩት ከዛ ነው አዲስ አበባ የመጣሁት። እናቴ እግሬን እንድፈወስ ትፈልጋለች እና ጠንቋይ ቤት ይዘን ትሄድ ነበር። የተለያዩ ጠንቋዮች ቤት። የሚገርማችሁ ጎንደር 44 ታቦት አለ። ሐረር ደግሞ 44 አውሊያ አለ። እኩል ለኩል እና ሐረር ጠንቋይ ቤቶች ይሄድ ነበር። ድሬዳዋ ላይ አንድ ሼክ መሐመድ የሚባል ጠንቋይ ጋር ሄድኩ። እዛ ሴት ጠንቋይ ምን እንዳለ ታውቃላችሁ? ይህ ሰውዬ አለ የኔ ሰው ስላልሆነ እኔ ስለማላውቀው ከዚህ አካባቢ አውጡልኛል። እኔ ደግሞ ታዲያ ሼክ መሐመድ ሁሉ ሰው የሚረበረበበት እንቱፍታውን የሚፈልግ ቱስ የጫት ገረባውን ሊነካው የሚፈልግ ሊነኩት የሚፈልገው ሰውዬ ሼክ መሐመድ ያ ጠንቋይ ያ ባለመድኃኒት የሚሉት ሰውዬ እኔን ካላወቀኝ እኔን ታዲያ ማንም የሚያውቀኝ ብዬ ሳስብ አንድ ቀን ሰው መጣና ኢየሱስ ያድናል። ሃሌሉያ ሃሌሉያ። ለካ እኔ የኢየሱስ ነኝ። ለካ እኔ የሚያውቀኝ፣ ለካ እኔ የምታወቀው ከዘላለም ዘመናት በፊት፣ ለካ እኔ የምታወቀው በጠንቋዩ ዘንድ፣ ለካ እኔ የምታወቀው ጫፍ በሚቀሙ ዘንድ። ያን ጊዜ ሰካራም እያለሁ፣ ያን ጊዜ ቃሚ እያለሁ፣ ያን ጊዜ ጠጪ እያለሁ ለካ እኔን ኢየሱስ ያውቀኝ ነበር። ይገርምሃል፣ እግዚአብሔር ያኔ ነው ለስራው አይለይም። እንደዚህ ያለ ሼክ መሐመድ ይሄ ሰውዬ የኔ አይደለም አለ። እንደውም አለ ጠላቴ ነው አለ። ለካ እኔ የምታወቀው በመናፍስቱ አለ። ያን ጊዜ ድሬዳዋ እያለሁ እኔ አዲስ አበባ ነው ጌታን የተቀበልኩት። አያችሁ፣ ዛሬ እናንተ ራሳችሁን ባታውቁ መናፍስት ዓለም ትታወቃላችሁ። ሴታላ ባጃላባስ ጆሎን አንተ ኃያል ሰው ነው በሉት። አንተ ኃያል፣ አንተ አንበሳ ሰው ነው በሉት። ራስህን ብትንቅ በሉት። መናፍስቱ ግን ያከብርሃል በሉት። በክርስቶስ ኢየሱስ ትታወቃለህ። አንተ ውስጥ ቅባት አለ። አንተ ውስጥ ብርሃን አለ። አንተ ውስጥ ክብር አለ። አንድ ሰው ብድግ ብሎ ብርሃን ነኝ ሰማያዊ
ሻራባ ቁጭ ብሎ ሃሌሉያ እስኪያምን ብሎ አደራ። ስለዚህ ለካኔ የምታወቀው ከዘላለም ዘመናት በፊት አንዳንዶቻችሁ ወይኔ የማረባ ወይኔ የማጠቀም ኔቨር አንተ ባታክ ሃሌሉያ ጠንቋይ ያውቃል። አንተ ባታክ መናፍስ ያውቃል። አንተ ባታክ የሆነ የሚያውቅ አካል አለ። ስምህ በሰማይ መዝገብ የተመዘገበ ስምህ በሰማይ መዝገብ የተመዘገበ በአንተ ግራና ቀኝ መላእክቶች አብረው የሚሄዱ ብርሃን የሆንክ ጨው የሆንክ ጻድቅ የሆንክ አሜን ብሎ አንድ ባታ ሃሌሉያ። ዛሬ የሆነ አይናችሁ ይብራ። ሴላባቻላባስ ዛሬ አይነ በርቆት ይላል አለ ዞር ብላ እኔ ሀያል ሰው ነኝ ብሎ እኔ ሀያል ሰው ንገረው አጠገብ እኔ ብለው አንደ ስሜ በሰማይ መዝገብ የተመዘገበ ለእኔ ሲባል ኢየሱስ የሞተልኝ አምላክ ደሙን ያፈሰሰልኝ ዋጋዬ ትልቅ የሆነ ትልቅ ሰው ነኝ ብለው አንደ አንበሳ ነኝ ብለው አንደ ብትወድቅ ብትነሳ ቾባ ሰው ይበላል። እንግዲህ መንፈስ ቅዱስ ሙሉ እያስቀጠለኝ ነው። ብትወድቅ ብትነሳ መላጣ ብትሆን አፍሮ ልብስ ሊኖር ባይኖር ድሃ ብትሆን አፍታ ቀጭን ብትሆን ወፍራም ትናንት በተለያየ ድካም ብታልፍ ባታልፍ አንድ ጊዜ ቦርናጌን ከሆንክ በኋላ ስምህ በሕይወት መዝገብ ላይ ከተጻፈ በኋላ በተከፈለ ደም ከተገዛ በኋላ አሜን ሃሌሉያ ማቲካ ቻላባስ ዞርብና ዋጋ ትልቅ ነው በለው። ዋጋ ትልቅ ራንዳ አይገዛም በለው። ራንዳ አይገዛም ዶላር አይገዛም። ዛሬ መንፈስ አለባ ራንዳ አይገዛም በለው። አንተ ዶላር አይገዛም በለው። አንተ ብርና ወርቅ አይገዛም በለው። የተገዛ በለው። አንተ በብርና በወርቅ ሳይሆን በከበረ በናዝሬቱ ጌታ በኢየሱስ ክርስቶስ ሃሌሉያ ቁጭ በሉ። ብዙ ጊዜ እንዲሰበክ የምንፈልገው ስለሚደረግልን ነው። ብዙ ጊዜ እንዲሰበክ የምትፈልገው ስለምትነዳው መኪና፣ ስለምትከፍተው ሱቅ፣ የሆነ ነገር ስለ ብር፣ ስለ ወርቅ ነው። ልንገርህ ግን ስለሚደረግልህ ከመሰበኩ በፊት የተደረግከው መሰበክ አለበት። ከሚደረግልህ በፊት የተደረግከው ይበልጣል። አሜን ብሎ እስኪ ሃሌሉያ። እኔ ተደርጌያለሁ በክርስቶስ ኢየሱስ የተደረግኩት አለ። ምን መሰለህ የተደረግኩት? ብርሃን፣ ጨው፣ የእግዚአብሔር ልጅ አሜን ብላ ደባክ ዞር በልና አጠገብ ያለው ተደርገሃል በለው። አንድ ምን ተደረግክ መሰለህ በለው። አንተ ብርሃን እንዳትረሳ። በጨለማ ላይ የምታበራ ብርሃን፣ በሳውዝ አፍሪካ ምድር የምታበራ ብርሃን፣ በሳውዝ አፍሪካ ጨለማ ላይ የምታበራ ብርሃን፣ በኃጢአተኞች ሰፈር የምታበራ ብርሃን አንተ ደግሞ በለው። አጠገብ ያለው በዚህ በማይጣፍጥ ዓለም ላይ በለው የምታጣፍጥ ጨው ነህ በለው። ሃሌሉያ እስኪ አሜን በለው። አንድ ባካ ደግሞ ልንገርህ በለው። አጠገብ ያለው አንተ ደግሞ የተደረግከው በለው ጻድቅ ተደርገሃል በለው። ጻድቅ እንዲኖረው በለው እንደ ድመት አይደለም በለው፣ እንደ አንበሳ ነው በለው። እንደ አንበሳ ነው መቻል አለብህ። ቀና ብለህ መኖር መቻል አለብህ። ገንዘብ ቀና አድርገህ የተደረግከው ብርሃን፣ የተደረግከው ጨው፣ የተደረግከው ልጅነት ቀና የሚያደርገህ አንበሳ ሰው ሆን። ከምድር ጋር ተሰፍተህ ሰማይ ቀና ብለህ ማየት አቅቶሃል። ምድር ሲሸት ምድር ስትል ምድሩ ይመጣል። አይዞህ ሃሌሉያ እስካሁን ነው ሃሌሉያ። እንኳን ይሄ ከተማ አዲስ አበባ ነው ያለው ብላችሁ አንዳንዶቻችሁ አስባችሁ አታውቁም። ብርና ወርቅ ይኖረኛል መኪና ይኖረኛል ብላችሁ አታስቡ። እኔ አሁን በምድር ላይ እንደዚህ ካናዳ፣ አሜሪካ፣ ጀርመን፣ ስዊድን፣ ኖርዌይ፣ ስካንዲኔቪያን ሀገሮች እንደዚህ ይሽከረከራለሁ ብዬ የማላስብ ከቤቴ ለወጣ የማልችል ሰውዬ ፈሪ የነበርኩ ሰውዬ እግዚአብሔር ብልጣሉ ኖረ አለስሙ እግዚአብሔር ይሆን ማን መሰለህ የሚሰራው በለዋንዴ ኢየሱስ ነው በለዋንዴ ጻድቅ ሰውን ክለው በለዋንዴ አጠገብ ያለውን ሰውዬ መኪና ካልተባለ ምንም የማይመስለው ስሙ ካልተጠራ ትንቢት ካልተነገረ ምንም የማይመስለው ሰውዬ ነካ አድርገውና ልጅ ነው በለዋንዴ አልሰማሁም። አልነካውም። አንዳንድ
የሚመጣ ትንቢት እስኪ አሜን ብሎ አንደበት። መጀመሪያ ግን ማንነትህን ወቅ እንደ አንበሳ መኖር ጀምር። አትልፈስፈስ። አሜን ብሎ አንደባካችሁ። ሃሌሉያ ሃሌሉያ። ወርበላ አንተ ጻድቅ ነህ በለው። አንተ ጻድቅ ነህ። ሃሌሉያ። የሚገርም ነው። ታዲያ ልጅ ሃሌሉያ ጌታ ወዳል ማለኛ ሃሌሉያ። እስኪ አሜን ብሎ ቅድም ሲናገር ሰምታችሁ በጸጋ ሜዳን ነው ትልቅ መገለጥ ነው። በስራ አይደለም በለው፣ በጸጋ ነው በለው። በጸጋ ሜዳን ተከፍሎልህ ነው፣ ከፍለህ አይደለም በለው። የምትከፍለው የለም በለው። ልጅ ለመሆን መክፈል አችልም ነበር በለው። መክፈል ስለማችል ከፋይ መጣ በለው። ከፋዩ ደግሞ የናዝሬቱ ኢየሱስ ነው በለው። የተከፈለው ደግሞ ብርና ወርቅ አይደለም በለው። የተከፈለው ደም ነው በለው። የአምላክ ንጹህ ደም ተከፈለ። ዋዋ ሰራዊት የለም እዚህ ሰፈር ብድግ ብሎ ለእግዚአብሔር የሚያጨበጭብ ሰራዊት ጻድቅነትን መንግሥተ ሰማያት መግባትን ኢየሱስ የከፈለው ዋጋ ነው። ትንቢት አሰብሳፊ አትሁን። መጀመሪያ በቃሉ እውነት ቁም። እንደ ጻድቅ ሰው ቁም። እኔ እንደዚህ ነኝ ብለህ ቁም። ስለዚህ አንተ ልጅ ነው በለው። አንዴ እባክህ ከሚደረግልህ በላይ በለው። ከሚደረግልህ በላይ የተደረገው ደረስካለ። ኢየሱስ ማን ነው? ደስ ይለኛል። በማንነቱ የሚቆፍ ሰው ደስ ይለኛል። ሃሌሉያ። አንተ ራስህ እንደዚህ ትል ሀዲያ ትልኝ እንዴ? ሀዲያ ከማለት በፊት እስቲ ልጅ ነው ይበል። ጎንደሬ ከማለት በፊት ትግሬ ከማለት በፊት የሚቀድመው ምንድን ነው? ሴት አጃላባስ ዞር በልና ተወልደሃል ወይ በለው። ዳግም ተወልደሃል። የእግዚአብሔር መንግሥት ይሸታል በለው። ጻድቅ ጻድቅ ይሸታል በለው። ብርሃን ብርሃን ይሸታል በለው። አንተ ጤነኛ ነህ በለው። አንተ ጤነኛ ነህ። ሃሌሉያ አሜን ብሎ አደባባይ አንድ ሰው ብድግ ብሎ ልጅ ነኝ ብርሃን ነኝ ቻው ነኝ። ሰይጣን የማይደርስበት ከፍታ አለ። ልጅነት ሰይጣን ተንጠራርቶ ማገኘው ሃሌሉያ ከፍታ አለ። ጻድቅነት ሰይጣን ተንጠራርቶ ማገኘው ከፍታ አለ። መንግሥተ ሰማያት አቤት 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 ናፈቀኝ። አቤት ይሄ መንፈስ የሚገባው ሰው ናፈቀኝ። ይሄ መንፈስ የሚገባው ሰው ናፈቀኝ። እስኪ አሜን ብሎ አደባባይ ልጅ ተደርጌያለሁ፣ ብርሃን ተደርጌያለሁ፣ ጨው ተደርጌያለሁ። እግዚአብሔር ከእኔ ጋር ነው። እንደ ኃያልና እንደ ጨካኝ እኖራለሁ። እስኪ አሜን ብሎ አደባባይ የማትነጠቀው ልጅነት ላይ ያለ አይገሽም። አሜን። መገሸብ ታውቃለህ? ምንድን ነው መገሸብ? ማርከስ፣ መርከስ፣ መውረድ። አሁን የኢትዮጵያ ገሽቧል። ገሽቧል ማለት ምን ማለት ነው? ረክሷል አለ። አሁን እናንተ ራንድ ስትልቁ 10 ብር ነው ኢትዮጵያ ምትሉት። አያችሁ፣ የእናንተ ራንድ ከበደ፣ የኢትዮጵያ ብር ረከሰ፣ ወደቀ። $1 170 ብር ረከሰ፣ ገሸበ። የኢትዮጵያ ኢኮኖሚ ገሸበ። ዲክሪስ ያደረገ እየቀነሰ መጣ። ያንተ ልጅነት ግን ዋጋ አይገሽም፣ አይቀንስም። ልክ አንተ ሳትሆን ኢየሱስ ነው። ብታስቀምጠው ጨለማው ያበራል። ሞት ሰፈር ብታስቀምጠው የሕይወት ሽታ ይወጣል። ደካማ ሰፈር ብታስቀምጠው አበርትቶ ይወጣል። አትገሽም። እስኪ አሜን ብላ። ለዚህ ነው አብርሃም ሆይ ዋጋ በእኔ ዘንድ እጅግ ታላቅ። ሃሌሉያ። ሰው ባያውቅ ዋጋ ግን እኔ ጋር ትልቅ ነው። ማንም ባያውቅ ዋጋ እኔ ጋር ትልቅ ነው። እኔ ጋር ያለ ዋጋ አይገሽምም አለ። ዲክሪዝ አያደርግም አለ። ሃሌሉያ። እስኪ አሜን ብላ። አሜን ብሎ እስኪ። ስለዚህ ምንም ብትሆን ዋጋ ትልቅ ነው። ራንድ እሱ ይሰጥ 200 ራንድ ያለ 200 ራንድ የሚሰጥ ምሳሌ የምጠቀምበት አይዟችሁ ልወስድባችሁ አይደለም። የያዘ ለመጣ ይኸውላችሁ ስሙ። አሁን ስንት ቤት ቤቢን ያዙት። ስንት ቤት? 200 ተስማሙ ማለት ነው። ስንት ነው? 200
እርግጠኛ ናችሁ? ህጋዊ የደቡብ አፍሪካ መንግስት ያጸደቀው 200 ራንድ ነው። አጠፍኩት ስንት ነው? አጣጠፍኩት ስንት ነው? ጨመደድኩት ስንት ነው? አጣጠፍኩት ስንት ነው? ጣልኩት ስንት ነው? ይቀንሳል? አንተም እንደዚህ ነው። ቢያጥፉ አትቀንስም፣ ቢጨመድዱ አትቀንስም፣ የሆነ ነገር ቢያደርጉ አትቀንስም። ምንም ቢያደርጉ ይኸውልህ አሜን በሉ አንድ እባክህ። ሃሌሉያ ሃሌሉያ አሜን በሉ አንድ እባክህ። ቁጭ በሉ ሃሌሉያ። ስታዝን ልጅ ነህ በለው አጠገብ ያለ ስታዝን ልጅ ነህ። መከራ ቢያጋጥምህ ልጅ ነህ። ለቅሶ ቢያጋጥምህ ልጅ ነህ። ብትስቅ ልጅ ነህ። ባትወልድ ልጅ ነህ። ባታገባ ልጅ ነህ። መኪና ባትነዳ ልጅ ነህ። ቤት ባይኖርህ ልጅ ነህ። ክራንች ብትይዝ ልጅ ነህ። ባትስቅ ልጅ ነህ። ምንም ብታረግ ልጅ ነህ። የሆነ ነገር ብታረግ ልጅ ነህ። ትቀንሳለህ ወይ? ትቀንሳለህ ወይ? ይሄን አንድ ቀነሰ ወይ? ቢጨመድደው ቀነሰ። ሽንት ቤት በጨምረው ቀነሰ። አየህ እውቀት ሲገባ እንደዚህ ነው የምትሆነው። ልክ የሆነ ነገር ሲደርስብህ ልጅ ሆንኩ አይመስለኝም። እኔ ልጅ አይደለሁም። ልጆች እነሱ ናቸው የሚስቁት። መኪና የሚነዱት ናቸው ልጆች። ሁለት ሱቅ ያላቸው ልጆች። ግን ስከስት ልጅ አይደለሁ። ማን ያለው? ብትወልጂ ልጅ ባትወልጂ ልጅ፣ ብታገቢ ልጅ ባታገቢ ልጅ፣ ብትስቂ ልጅ ባትስቂ ልጅ። ልጅነት ከምናምንሽ ጋር ይያያዝ። ልጅነት በመኪና አልነበረ በመወለድ ነበረ። ልጅነት ያለ በመወለድ አንተ አትናገርም ወይ? ልጅነት ያለ በመወለድ ነበረ። ክራንች አስተኛም ብዬ እንዳይመስልህ ማሃዲያ አሁን በኔ ጉዳይ ሰይጣን ክሬዚ ነው። አሜን። ሚስት አገባሁ። የምትገርም ፓስተር ናት። ፓስተር ጊና ታቆታለች። ልባርካችሁ ምትል ለመርቃችሁ ምትል ሴት አለች። እሷም ሚስቴ ናት። የምትገርም ጃይት ሴት ተጋባ ተባረክ። የወለድነው በ7 ዓመታችን የወለድነው በ7 አምስተኛው ዓመት ላይ እኔ ነው ያገለግለኝ አለ። እኔ የሆነ ነገር ሲደርስባችሁ እኔ ሆነ አገለግላለሁ። እኔ አሁን እንደዚህ ቤቴ ውስጥ ያለ ጣጣ ልጄ እንደዚህ በሙንዴ አለ ልጅ ነህ። ዛሬ አከርካሪ እየመጣሁ ነው ሰይጣን። አሜን። አንዳንድ ቤቶች ገብቶ እያስለቀሰ ያለው መንፈስ ዛሬ ተሰበርኩ። ይሰማኛል ዛሬ የፈረሰውን ነገር ሰራዋል። የፈረሰውን ነገር እሰራዋለሁ። አንድ ጊዜ አለ፣ ሁለት ጊዜ ነገር ተበላሽቶብሃል። ከዚህ በኋላ ግን የምትነካውን ነገር አለመልመዋል። ከላባስ አንተ በደረሰብህ በሆነብህ የማታውሉ ምድር የምታመሰግን ሰው ነች።
አታልቅስ። ሰውዬ አይናችሁ እያየ እባርከዋለሁ። የምስጋና ምክንያት አደርገዋለሁ። ከተማ እያየ መነቃቀሪያ አደርገዋለሁ። ከዚህ በኋላ የዚህ ልጅ ነገር አይበላሽ። ከዚህ በኋላ የዚህ ልጅ ነገር አይበላሽ። ሃሌሉያ። የፈረሰውን እጠግናለሁ ይለኛል። እጠግናለሁ ይለኛል። ደግሞ ይዘምራል ይለኛል። ደግሞ ያገለግላል ይለኛል። ሁለት ሶስት ነይ ሴካታ ቪንታቢስ ማንቻካ አንቺ ቤት የሚወለድ ነገር የሚወለድ ነገር ማሴካታ ከጀካ ባዘካታ ልዩ የጸሎት መንፈስና ስፕሪት ላይ አስቀምጫለሁ። ልዩ የጸሎት መንፈስ፣ የሚቃጠል መንፈስ፣ የምልጃ ሴት አደረግሻለሁ። ተመለክ አንቺ ስትንበረከኪ ሰይጣን ይንቀጠቀጣል። አላባሳካታ የምልጃ መንፈስ ላይ ስላመጣ እዚህ አካባቢ ላይ ፓስተር እችን ሴት ፎሎ አድርጋት፣ እችን ሴት ተከታተላት። ላዩ ላይ ቅባት አለ። ለቤተ ክርስቲያን መሪዎችና ለፓስተሮች ሰሚት አድርገሽ ከቴ በመታዘዝ ውስጥ ክብር ያልፋል። ዛሬ ደግሞ ላይሽ ላይ ኃይለኛ የነቢያት መንፈስ አስቀምጣለሁ። ና እለፍ። በዚህ ግድግዳ በግድግዳ ይኬዳል። አይኬድም። ለአንተ ግን ይላል ስሙን ክፍት አድርገዋል። ማንታ ላባጃ ላባስ ስሙን ክፍት አድርገዋል። ስሙን ክፍት አድርገዋል። ስሙን ክፍት አድርገዋል። ስሙን ክፍት አድርገዋል። የሚገርማል። ከዚህ ሰው ጀርባ አንድ የምትጸልይ ሴት አለ። በጌታ በኢየሱስ ክርስቶስ ስም አንዳንድ መልክቶችን እኮ እንዳንናገር ራሱ እስር ቤት እንዳለው ሰው ይሳ እኔ አታስረኝ መጀ ስማ ሃሌሉያ። ይህን ሰው ተቀበሉ። ይህን ሰው ያዙ። ይህን ሰው ያዙ። ይህን ሰው ደግፉ። ላዩ ላይ ማርሽ የሚቀይር መንፈስ አለ። ማርሽ ይቀይራል። አንተ የገባበት ማርሽ ትቀይራለህ። የሆነ ማርሽ ሲቀይራለሁ ዳገት ላይ ሊወጣ ያለ መኪና ሲተፋተፍ የነበረ መኪና ሲተፋተፍ የነበረ መኪና ማርሹ ተቀይሮ ሲሄዳየው እንደውም ትዳር ሁሉ እዚህ እንደመጣ የነገርከኝ አሁን እዚህ ጋር ስንገባ ነው። ልጄን ውስጥ ለይተው እንደውም የእሱ አገር ብቻ ያንተ እግር ከተወሰነ ጊዜ በፊት የሆነ ተራራ ላይ ወጥተህ ስትጸልይ ያለ ማቹ ከቴካ እግዚአብሔር ያንን ጸሎት ሰማው። ሩቅ ከተማ እዚህ ሳውዝ አፍሪካ ላይ ብዙ አትቀመጥም። ምን እንደሚመጣ አላውቅም። ምን ይዞ እንደሚሄድ አላውቅም። ብብትና ብብት ስር ክንፍ ሲገባ ያለው ይዞ ሲበራ ያለው ይህ መለኮታዊ በረራ ነው ይላል። ቻራባዛ ጋራ ሃሌሉያ። ብዙ እንደሚኖር ሰው እዚህ አትስራ ይላል። ይሽሌር ይላል። ሩቅ ከተማ ከአንዱ ካለ አሜን። ና እየደረሰ እያለቀ እየደረሰ ፌል የሚያደርግ ወረቀት ላይ ፈረምኩበት።
ሰይጣን ይተኩሳል። ሳተህ አሜን 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 ሳተህ አሜን ኢየሱስ አሜን የጌታ ሮንዳ ላባና ማካራጄላ ሪታላባና ሳተህ አትፍራቸው። ሰሞኑን የሚያስፈራ ህልምን የረበሸ ያስደነገጠ ነገር አለ። ኢየሱስ ስም የተመታ አብራሲ ካታካ እሱን ልመታ ነው አዳለ የጠራው። ደስ ይላል። አብረን መታ ሆነ እንምታ። ደስ ይላል። ጃማማሳካ ቲካጋ ራባጂና ማሳ ራባጃ ካራባስ ራባጃ ካራባስ በስውር የሰሩትን በግልጥ አፈርሰዋል። አራት ሰው ካርታ ሲሰራ ያለው ቁጭ ብለው ካርታ ሲሰሩ አንተን ዲክሪስ፣ አንተን ለማውረድ፣ አንተን ከከፍታ፣ አንተን ከበረከት፣ አንተን ከሰላም እንዲህ ሲሰራ አፈረስኩት። ይኸው ዛሬ ይኸው ዛሬ ይኸው ዛሬ ሺና ማታካ ይሄን አይምሮውን ከፍተዋለሁ። ብሪሊየንት አደርግሃለሁ። ቴንኪው እግዚአብሔር ይባርክ። ይሄን አይምሮውን ከፍታለሁ። ብሪሊየንት አደርግሃለሁ። ሰው በሄደበት አትሄድም። በተለመደ መንገድ አትሄድም። በተመለጠ መንገድ አትሄድም። ገጠር ያለ የተመለጠ መንገድ ታውቃለህ። ሰው ሂዶበት ገበያ ሂዶበት እቀይረዋለሁ ይላል። ሰሞኑን እግዚአብሔር መጥቶ አንተ ቤት የሆነ ነገር ይቀይራል። ሃሌሉያ አሜን አሜን ማቴካጃላባስ ራባጃላባስ ራባ ጨዋታው ተቀየረ በለኝ። ሚሽኑ ተቀየረ በለኝ። ሲስተሙ ተቀየረ በለኝ። ከፍታውን እሰጥሃለሁ በለኝ። ሃሌሉያ የቅናት መንፈስ ምታልኛ ይወጋ። ለምን ፈራ? አትፍራ። አሸንፌልሃለሁ። ሂድ። ማን ሰው ነው ይበላው? ነይ ከተፊ ወጥ ስሪ፣ ከተፊ። አይዞሽ፣ ያንቺ ደሞዝ ያለው የናዝሬቱ ኢየሱስ ጋር ኪሳራ የለም። ኪሳራ አለቅልቄ ደፋሁት። በረበጨለበስ ፓስተርዬ እሱን ውሃ እንደዚህ አለቅልቅና በሱ በኩል ትፋልኛል። እሱ ነው አለቅልቅና ድፋው። የእሷ ነው አለቅልቅ እንደዚህ ልቅልቅ አድርገህ አንተ ልቅልቅ አድርገህ አንድ ሁለት ሶስት። አሁን አንቺ ከእሷ ጋር ትጸልያለሽ። አንቺ የዚህ ቤተክርስቲያን በረከት ነሽ። ጌታ ሆይ አደረኩ፣ ግን እጄ አመዳፋሽ ነው አትበይ። ያደረኩላቸው ወዱኝ አትበይ። ለምን ደሞዝሽ እኔ ጋር ስለሆነ ዝም ብለሽ ቀጥይ። በአንቺ እጅ የማይበላ ሰው የለም። ትልቅ ሞሰብ ነው የማየው። ሰው ተሰብስቦ ዝግ ሞሰብ ውስጥ ሲበላ አንቺ ትጨምሪያለሽ፣ ሰው ይበላል። ትጨምሪያለሽ፣ ሰው ይበላል። ቼክ አታካ
ከኦክቶበር እስከ ኖቬምበር ድረስ እዚህ ሰው ቤት ውስጥ የማይታወቅ ግብ ይገባል። ይኸው ስሚ፣ ይኸውልሽ ሴከታ የለም። ይኸውልሽ 2026 የምናገረው በሰው ፊት ነው፣ በቤተ ክርስቲያን በቅዱሱ መድረክ ላይ ነው የምናገረው። ኦክቶበር ኖቬምበር ቱምብሬያ ሲመጣ ያንቺ በረከት እግዚአብሔር ሰብስቦ ጠላቶችሽ እያዩ የሚገርምሽ ነገር የሆኑ ሰዎች ትወድቃለች ይላል። ኧረ ቆመች። የድካም ዋጋ እጄ ላይ ነው። ቆፈርክ ማንም እውቅና ባይሰጥህ እኔ እውቅና እሰጥሃለሁ። እኔ አፕሩቭ አደርጋለሁ። ይሄ ሰው ይቅደም የሚል ሰው ነው። ይሁን እግዚአብሔር እንደዚህ ብሎ ይለኛል። ኪለ ተዘከደ አንተ ተዘከደ ና እግዚአብሔር እንደዚህ ይናገረኛል። እዚህ ቤተ ክርስቲያን ላይ በትጋት ያገለገላችሁ ሰዎች 2026 የደመወዝ ወር ነው። ክፍያ ይዤ መጣሁ ይላል ፓስተር። ክፍያ ይዤ መጣሁ ይለኛል። ደመወዝ ይዤ መጣሁ ይለኛል። እዚህ ቤተ ክርስቲያን ሊከፈል ነው ይለኛል። ሊከፈል ነው ይለኛል። ሊከፈል ነው ይለኛል። ሊከፈል ነው በለው። ሊከፈል ከእግዚአብሔር ከሰማይ ከሰው አይደለም በለው። ከሰው እንዳጣበቅ በለው። ከሰው አይደለም በለው። የሰራበት ደሞዝ ሊከፈል ነው በለው። እግዚአብሔር ቤት ላይ ነው በለው። እግዚአብሔር ቤት ላይ የሰራው እሰራለሁ ይበለው። መንፈስ ቅዱስ ይናገረኛል። እግዚአብሔር ቤት ላይ ያደረግከው ነገር አለው ይበለው። ሰው ቢክድ እግዚአብሔር አይክድም በለው። ሰው ቢክድ እግዚአብሔር አይክድም። ፓስተር ና በዚህ ያው አንድ ነገር እንደዚህ ሰላምታ ሰጥቶ እጁን ሰጠ። በኢየሱስ ክርስቶስ ስም ይሄ ህዝብ እያየ ይከፈላል፣ ይከፈላል። እኔ እግዚአብሔር ሰው ከሆንኩ እግዚአብሔር በሚያስገርም ሰርፕራይዝ ነይ እናቴ አንቺ ዝም ብለሽ ወጥ ስሪ፣ አብይ፣ አጠጪ፣ አቶራማ ሰለቀ በደበሽ አላውቅም። የሆኑ የማታውቂያቸው ሰዎች ወደ አንቺ ሲተለተሉ ያለ የተደረገው ይበልጣል። የተደረገው በክርስቶስ ኢየሱስ የተደረገው ይበልጣል። በክርስቶስ ኢየሱስ የሆነል ነገር ይበልጣል። አሜን በሉ። ኢየሱስ በሉት። ኢየሱስ ያንተ ዋጋ ነው በሉት። ያንተ ዋጋ ነው። ነገር መጥቶ ዝቅ ከፍ አያደርግም። ኢየሱስ ነው ዋጋ። አሜን። የተገዛበት ደም ትልቅ ነው። አሜን። ይሳካ ባይሳካ፣ ቢሆን ባይሆን፣ ቢበላ ባይበላ፣ ቢተረፍ ቢከሰት ትልቅ ሰው ነህ በሉት። አጠቀባቸው። አሜን። እግዚአብሔር ዛሬ የሚናገረን ስማ በሉት። በክርስቶስ ኢየሱስ የተደረገው ነገር ትልቅ ነው። የተከፈለልህ ዋጋ ትልቅ ነው። ያንን አውቀ መኖር ይሁንልህ በሉት።
አሜን ነው። ኢየሱስ ክርስቶስ ጌታ ነው። ጌታ የተባረከ ይሁን። ኢየሱስ ጌታ ነው።